አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ያሉ ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም አህወቴ ከመን ለኸናለ ደህና ድክም ሰለኽነው ሰላም ክኒ ብዛሕለይ እና ዛሬ ቀን የመጣሁት ለየተባለ ነው የውስጥ እስኪ ልናገር የተሰማኝ በሚለው ነውና እናንተም የተሰማችሁ ኮሜንት ላይ ታስቀምጡልኛላችሁ ነው። እስኪ ዛሬ ቀን ደግሞ ስለ ዩቲዩብ እናውራ። ዩቲዩብ ስትጀምሩት እንዴት ነበር? አሁን ስትሰሩት እንዴት ነው የሚለው ነገር እናውራበት። እንዳሰባችሁት ነው ወይስ እንደጠበቃችሁት ነው ወይ ደግሞ የተሻለ ሆኖ ተገኝቷል ወይስ የዋሰ የሚለው ነገር እዚህ ላይ ትንሽ እስኪ ላውራ በሚለው ነው የመጣሁት ነው። አንዳንዴ አስብበታለሁ ማለት ዩቲዩብ እንዴት እንደጀመርኩት ሳስበው አሁን ላይ ይገርመኛል። እንደዚህ ይሆናል ብዬ ባላሰብኩት ሰዓት ነበርና በጣም ዩቲዩብ ሲወራ እንደዚህ በቀላሉ በቃ የሚገኝበት ብር ምናምን ሆኖ ነው የሚወራ ብዙ ጊዜና እንደዚህ እንደሚከብድ የገባኝ ገብቼበት ከገባ በኋላ ነው። እኔ በቀላሉ ቲክታክ ላይ ነው ዩቲዩብ ላይ መስራት የምትፈልጉ መቀየር የምትፈልጉት ምናምን ብላ አንዲት እህታችን በምንጽፍበት ሰዓት በዛ ሰዓት ነበር አውርቼ ምናምን ሁሉ ነገር ከፍቼ ግሩፕ ላይ ገብተህ ታውቁታላችሁ 2000 ሰብስክራይብ ሲኖር 200 ሰብስክራይብ ሲኖራችሁ ትንሽ ቆይቶ ደግሞ ይነሳል። ለምን ዝም ብሎ አንድ ሰው ቪዲዮ ሳይ ሰብስክራይብ ሲያደርግ ይነሳልና ብዙ ኮተት አለበት። በዛ ልክ ደግሞ 4000 ሰዓት ለመሙላት ምን ያክል የሰው ቤት እየዞርክ ላይቭ ላይ እየተቀመጥክ ብዙ ሰዓት እኔ በቀን 2 ጊዜ ላይቭ የምገባበት ሰዓት ነበር። የእንቅልፍ ሰዓት ለራሱ እዛ አደርግበት ነበር። ለምን ቶሎ ሰዓት ሙላና እስኪ የሚመጣው ነገር ለማየት እንደዚህ የሆነ ነገር ካሰብኩኝ ያ ነገር ሳላሳካ እንቅልፍ ማልተኛ ስለሆንኩኝ እሱን ለማድረግ በቃ በጣም እሰራ ነበርና አሁን ላይ እሱ በቃ 4000 ሞላ ሞኔታይዝ አደረኩ በቃ ተቀበለኝ ብዬ እንደዚህ ይሆናል ብዬ አላሰብኩም። ቀን በቀን የሆነ ኢሜይላችን ላይ ሜሴጅ ሲመጣ እኔ ጋር ብቻ ነው አላውቅም። ሜሴጅ ሲመጣ የሆነ ነገር ይመጣብናል። ምን ይሁን ምን ጥፋት ይኖር ይሁን ምን ተሰርቶ በቃ የሆነ ሜሴጅ ተልኮልን ይሆናል በሚለው ውስጣችን እንረብሻለን። እሱን ተውት። ዩቲዩብ ስቱዲዮ ገብተህ መቼ ነው ዶላሩ $7 የሚሞላው? 10 ሞልታችሁ ወደ 70 ለመሄድ እና እነዚህ ነገሮች ለምንድን ነው ሰው ይህንን ነገር እንዳለበት የማይናገረው? በቀላሉ እንደሚገኝ እንደዚህ በቃ ከሰራችሁ ታገኙበታላችሁ። በእርግጥ አዎ ከሰራን እናገኝበታለን። ያው የሰው ሀገር ላይ ሆነን የሰው ቤት መሆናችንም ይመስለኛል እንደዚህ ቀስ በቀስ እንትን እያለ ፈተና የሆነበትና ስራው ጋር አይመቻችን። አገር ቤት ሆነ እንኳን ትንሽ ይሻላል ብዬ አስባለሁ። ግን ብዙ ጊዜ የምናወራው እኛ ዩቲዩበሮች እንደዚህ በቃ ብር ይገኝበታል እንደዚህ ከሰራችሁ እንደዚህ ይገኛል። ብዙ ፌመስ ዩቲዩበሮች የሚያወሩት ሌላ ነው። እኛ የምንኖረው ዩቲዩበሮች ሌላ ነው። የምሬን ነው የምላችሁ። እና በቃ አስብበታለሁ ምንድነው ይሄ ነገር? አሁን ለራሱ ሞኔታይዝ አድርገን ቪዲዮ እየተያየ ነው የሚሞላው ዶላሩ። እና እስከ መቼ ነው ይሄ ነገር እንደዚህ ይሆናል ብላችሁ አስባችሁት ነበረ? እንደዚህ በምንሰራበት ሰዓት ይሄን ያክል ጊዜ ይወስዳል ብላችሁ ታስባችሁት ነበር? የምር እኔ ሳስበው አሁን ምን ቀን የጀመርኩት ነው የምለው አሁን ላይ እንዳታቆመው ይሄን ያክል ሰዓት ሞኒ አድርገን ያው 10ም ጨርሰን $10 እስከ ወደ 70 ገብተን ከዛ ደግሞ ስንት ብር ተከፍሏል። ብዙ ጊዜያችን ሰዓታችን ብዙ ነገር እንትን ብለናልና እሱ ነገር ይከብዳል። እሱ ነገር ሳስበው አይ አላቋርጥም የሚለው ሀሳብ ይመጣልኛል። ግን እንደዚህ ስታስቡ ደግሞ በጣም ድካም አለው። ለፍተው ጥረው ስንት እህቶቻችን ናቸው አሁን ለ3 ወር የተቀጠራሉ። የሆነች ፎቶ ለራሱ ኮፒራይት ይያዛሉና እዚህ ላይ ጥንቃቄ ማድረግ ያለብን ነገር ኮፒራይት እንዳንያዝ የራሳችን ፎቶ እናድርግ። የራሳችን ቪዲዮ ካለን በራሳችን ቪዲዮ እኔ ታስታውሱት ከሆነ የኔ በር ተነስቶ ነበረ ለ2 ሳምንት ምናምን ማለት ነው። እሱ ለራሱ የተነሳው ፒን ቁጥር ስላልሞላ ሞልቻለሁ ግን አላመጣሁትም፣ አልተቀበልኩም፣ አልሞላሁትም ኢሜይል ላይ። እሱ ምን ያክል ችግር እንዳመጣብኝ እኔ ነው የማውቀው። ያ ስሜት ደግሞ በጣም መጥፎ ስሜት አለው። ድካማችሁ ያውሉ ወራቶች ከባድ ነው። እየዞር ካለኋሉ እያልክ በአንድ ሰዓት በግማሽ ሰዓት እየተያያዝን የምናደርጋቸው ነገሮች ነበሩና እሱን ነው ያስታወስኩት። የምር የደከምኩት ድካሜ እንቅልፍ ማጣቴ እዚህ ጓደኞቼ ሰዓት ለመሙላት ምን ያክል
እንዳደከምኳቸው እኔ የማውቀው። ስልካቸው እየነጠቁ በተኙበት እየነጠቁኝ ቻርጀር ላይ አድርጌ የራሴን ቪዲዮ አጫውታለሁ። በዚህ እያልኩ እንደምንም ነው ሰዓት የሞላሁት ነው። ይሄንን ሁሉ ተሞልቶ ይሄ ሁላ ተደርጎ ግን እንደዚህ ሲሆን ሳየው በጣም ነው የገረመኝ። እና እስኪ ልስራበትና ሌላ እህቶቻችን የሚመጡት ዩቲዩብን እንደዚህ ከፍተው ሰዓቱን ሞልተው ሰርተን እንቀየርበታለን ብለው የሚያስቡት ይህንን ፈተና መጋፈጥ የሚችሉ ከሆነ ብቻ መሆን አለበት ብዬ አስባለሁ። ለምን ይህንን ፈተና በጣም ከባድ ነው። ለሰዎች ለሌላ ሰዎች ቀላል መስሎ ሊታይ ይችላል፣ ግን የእውነት በጣም ከባድ ነው። እኛ ሁነን ነው እንደዚህ። በተለይ ብዙ እህቶች አሉ እየዞርን አይዞሽ እንባባል፣ በርቺ በቃ ራስ በራሳችን አላ እንትን አለውና እንተጋገዛለን። ያ ነገር ይመስለኛል እንድንጠነክር የሚያደርገን። እኔ በጣም ብዙ እህቶች አግኝቻለሁ በዚህ ዩቲዩብ። በጣም ብዙ ሰው ጋርም ተግባብቻለሁ። ሰዎች ጋር መግባባ ሰው ያልነበርኩት አሁን ብዙ ሰው አውቄበታለሁና ደስ የሚለው ነገር ያለው ብዙ ሰው ትተዋወቅበታለህ። ትዕግስትም ያስተምርሃል። ግን ውስጡ ላይ ያለው ችግር ዩቲዩብ ላይ ያለው ችግር ማንም አውርቶት አያውቅም። እኔ ሁላ ነገር አላውቅም። ፖስታ ቁጥር እንደሚያስፈልግ፣ ፓስፖርት እንደሚያስፈልግ እኔ እነዚህ ነገሮች በምንም አላውቅም። 4000 ሰዓት እንደሚሞላ ለራሱ አላውቅም። መጀመሪያ ለራሱ 3000 ነበር የሚመስለኝ የነበረው ነው። ይሄን ነገር ለምንድን ነው እኛ ዩቲዩበሮች ሰርተን እንደዚህ ነው አዳዲስ አሁን የመጡ ልጆች ይኖራሉና እንደዚህ ነው ሁሉም ነገር አውቀውበት ቢገቡ የተሻለ ነው ብዬ አስባለሁ። እኔ ባቅ ኑሮ እችን ዩቲዩብ የምትባል አጥፍቼ ቁጭ ል ነበር አርፌ ማለት ነው። ለምን ሌላ ነገር ባውሎ ይሻለኛል። ሰዓቱ ቁርአን አለ፣ ብዙ ነገር የምንማርበት ሃይማኖታችን ጋር አለ። ያ ነገር ብናሳልፈው ብዬ አስባለሁ። ለምን ሳንጀምረው ከባድ ነው። እዚህ ሀገር ላይ ሆነ የሰው ሀገር ላይ ሆነ ቪዲዮ እየሰራ ምናምን አሁን ለራሶች ቪዲዮ ከሰራ 10 ሳንቲም ነው የሚሰጠህ። እኔ እንጃ ወላሂ። እና እነዚህ ነገሮች ሳይ ለምንድን ነው ይሄ ቪዲዮ እስኪ ለስራና እናንተስ የተሰማችሁ ስሜት ያ ሰዓት የነበረው መጀመሪያ ስትከፍቱት የነበረውና አሁን ላይ ያላችሁበት ስሜት ኮሜንት ላይ እንድትጽፉልኝና ብዙ እህቶቻችን ደግሞ እንዲማሩበትና እንዲያውቁት አውቀውት መግባት አለባቸው በሚለው ነው የመጣሁትና እስኪ ሁላችሁ ኮሜንት ላይ ያስቀምጡልኝ። እንደዚህ ስላችሁ ደግሞ ተስፋ እንድትቆርጡ ምናምን ሳይሆን ያለው ነገር አውቃችሁ ብትገቡ የተሻለ ነው ብዬ ስላሰብኩ ነው። ማንኛውም ሰው ሲገባበት አንድ ነገር እንደዚህ አውቆ ሲገባ በቃ የመጋፈጥ አቅሙ ሰፊ ነው ብዬ አስባለሁ። እኛ ሆነን ነው እንጂ በቃ ህልክ አለ። ከዛ ደግሞ አይዞሽ የሚባባል በቃ ላይፍ ስንገባ ከአንዲቷ ስንገባ እንደዚህ ሆነብኝ፣ በር ተነሳብኝ እንደዚህ ስትል አይዞሽ ስላለ ይመስለኛል ይበልጥ የጠነከር ነውና እነዚህ አዳዲሶች ደግሞ ሲመጡ ይሄ ነገር አውቀውትና እንጋፈጥበታለን እንጋፈጣለን ብለው የሚያስቡ ከሆነ ነው መግባት ያለባቸው። ለምን በጣም ብዙ ጓደኞቼ እኔ ጋር የነበሩት 2000 ሰዓት ሆነ ያቆሙ አሉ። 1000 ሰዓት ሞልተው ያቆሙ አሉ። ለምን ደከማቸው? ላይቭ ይገባሉ። ገብተው የሚሰጣቸው ሰዓት 100 ምናምን ሰዓት ነው። 4000 ለመሙላት በጣም ይደክማሉ። እና እነዚህ ነገሮች መጋፈጥ ስንችል ነው። እነዚህ ልጆች አስቡት 2000 ሰዓት ሞልተው በእነዚህ 2000 ሰዓት ምን ያክል ጊዜ እንደፈጁ አስቡት። ምን ያክል ላይቭ ላይ ቁጭ እንዳሉ አስቡትና ግን ሳይጨርሱት መሀል ላይ አቋርጠውታል። ለምን? ስለማይችሉ ስላልቻሉት። ትዕግስት ያስፈልጋልና በዚህ አጋጣሚ እህቶች ይህችን ቪዲዮ የምታዩ ትዕግስተኞች ከሆናችሁ ቪዲዮ ዩቲዩብ ላይ በደንብ መስራት ትችላላችሁ፣ መቀየር ትችላላችሁ። ግን ትዕግስት ከሌለ ግን በጣም ከባድ ነው እና ባለን አቅም ሁላችንም የራሳችሁ ቪዲዮ የመስራት እንትን ይኖራል። ለምን ኮፒራይት በጣም ከባድ እየሆነ ነው በአሁኑ ሰዓት ነው። እስኪ እንበርታ። እኔታችሁን አበርቱኝ፣ ኮሜንት ጻፉልኝ። በዛ አጋጣሚ ላመሰግናችሁ ፈልጋለሁ። አብራችሁኝ አጠገብ የሆናችሁ ኮሜንትም ይሆን በውስጥም ስጠፋ አለሽ ወይ የት ሄድሽ ጠፋሽ ለምትሉኝ ሁላችሁ በጣም ማመሰግነው። በዚህ አጋጣሚ ያው ላይቭ ማልከፍተው ያው ስራው ጋር ይመቻችልኝ ምናምን ለዛ ነው በቪዲዮዎች ምናምን እየመጣው ነው። ቪዲዮን እዩልኝ፣ ኮሜንት አስቀምጡልኝ። እኔም ኢንሻአላህ እመጣለሁ። ባልዘይራችሁ ላይቭ ላይ ኮሜንት ቪዲዮአችሁን ለማጫወት ሞክራለሁ። በርቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።